ክርክሩ እኔ ቀድሜ ገብቻለሁ የሚለው ያዋጣንም ነው። ሃይማኖቶቹ ዘግይተው ነው የገቡት ሰዎቹ ነበሩ ነው። ስለ ሃይማኖቱ ዘግይተው በገቡበት ሁኔታ እዚህ ሀገር ላይ የአገር አከራይ ህዝብ የለም። ክርስቲያኑ አከራይ ሙስሊሙ ተከራይ አይደለም ነው። አገር ማከራየት አይቻልም ነው አንደኛው። ሁለተኛው ይቺ ሀገር እናት እንጂ ሚስት መሆን አይችልም ነው። ሚስት ከሆነች ብዙ ባሎች ይኖራታል፣ ባሎቹ ያጣላሉ ነው። ሁላችንም የአንድ ሀገር ልጆች ነው መሆን ያለብን ነው ኮንሰፕቱ መደምደሚያው ማለት ነው። ግን ይሄ አላስፈልግ ብሎ እንትን ላበደረ ጠጠር የሚል ሁሉ ጊዜ ተረት የሚተረትብን ከሆነ ምን ነገር ያለበት ነገር አለ። ከክርስትና በፊት ኢትዮጵያ ውስጥ ቀርሞ ገባው እስልምና ነው። ይሄን ሐሳብ የዛሬ ምናምን ጊዜ ሳመጣው ሰው ደንግጧል፣ ሙስሊሞች ጀምሮ ደንግጧል። ምን ማለት ነው ብሎኛል። እኔ በኮንፊደንስ ነው የምነግራችሁ ከክርስትና በፊት እዚች ሀገር የረገጠው እስልምና ነው። ለምን ልትለኝ ነው? ምክንያቱም ከክርስትና በፊት እስልምና ገባ፣ ከእስልምና በፊት ክርስትና ገባ የሚለው እምነት ነው እንጂ ማስረጃ አይደለም፣ ሪፈረንስ አይደለም። በማስረጃ በዚህ በምትፈጊ ነው አይደለም። እምነት ስለሆነ በእምነት ቋንቋ ላወራ ነው ማለት ነው። አንደኛ የሰው ልጆች በሙሉ ሲፈጠሩ ሙስሊሞች ናቸው በእስልምና ኮንሰፕት። ከተወለዱ በኋላ ቤተሰቦቻቸው በጸበልም በሆነ ስርዓትም በሆነ ሴርሞኒም ወይ ክርስቲያን ወይ አይሁድ ወይ ምናምን ያደርጓቸዋል ነው። ስለዚህ እዚህ ሀገር ላይ ኢዛና ሙስሊም ነበረ፣ ካሌብ ሙስሊም ነበረ በልጅነቱ። ኢቭን ፍሪምናጦስና አባ ሰለማ ሙስሊም ነበሩ። ተረዳኸኝ አይደል? የመጀመሪያው ጳጳስ ከሳቴ ብርሃን ሙስሊም ነበሩ ነው ሲወለዱ። የአንድ ኮንሰፕት ነው። ስለዚህ ኢትዮጵያ ውስጥ የተወለደ በሙሉ በመጀመሪያ ሙስሊም ነው። ሁለተኛው ክርስትና ከመምጣቱ በፊት እስልምና ከመነሳቱ በፊት ያሁኑ የነብዩ ሰለላሁ ዐለይሂ ወሰለም በተሐድሶ የመጣው እስልምና አይሁድ ሃይማኖት ከመምጣቱ በፊት ኢትዮጵያ ውስጥ ሙስሊም የሆነ ነብይ ነበር የሚል የእስልምና የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አለች ነው። በቁርአን ውስጥ ያልተጠቀሱ በርካታ ነቢያቶች አሉ። የተጠቀሱ አሉ፣ ያልተጠቀሱ አሉ አይደል እንዴ? ካልተጠቀሱት ውስጥ እስልምናን ብሎ አስተምሯል። ለእያንዳንዱ ህዝብ ነቢያትን ልክ ያለው ይብሏል። ኢትዮጵያ ደግሞ ትልቅ አገርና ትልቅ ስርዓተ መንግስት የፈጠረችው ድሮ ነው፣ ከክርስትናና ከአይሁድ በፊት። ይሄ ህዝብ ነብይ ተልኮለት ነበረ የሚል ለሐዲስ አለ። ያ ብቻ አይደለም። ኢትዮጵያዊው ሐበሻዊው ሉቅማን አልሐኪም ኢትዮጵያዊ ነበረ። ክርስትና ከመፈጠሩ ከ1000 ዓመት በፊት ከኢየሱስ በፊት